ሰላም ሰላም፣ እንዴት ናችሁ? እህቶቼ ወንድሞቼ፣ በያላችሁበት ሰላማችሁ ይብዛ። እንዴት አላችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። እህቶቼ እንዴት ናችሁ? ጠፍተናል። ረመዳን ስራ እንዴት ይዟችኋል? ሁላችሁም እስኪ ይሄን ቪዲዮ ላይክ እና ሼር ኮፒ ሊንክ አድርጉልኝ። እኔ ቪዲዮ ለቅቄ አላቅም፣ ያው ስራ ስላልተመቸኝ እስኪ ዛሬ ገባ ልበል ብዬ ነው። እህቶቼ እንዴት ይዟችኋል? ሰሞኑ ያለው ስሜት ምን ይመስላል? በእርግጥ አዲስ ነገር አይደለም ለኛ ለሴቶች። ሁልጊዜም ሴቶች እንደተጠቁ፣ እንደተገደሉ፣ ተገለው ደግሞ ተጎድተው ደግሞ ጉዳታቸው የሚደበቀው ነገር ለህዝቡ እንዳይደርስ ሌላው ቢቀር እንኳን ችግራቸውን ስሜታቸውን ህዝቡ አብሮ እንዳይካፈል የሚደረገው ነገር በጣም የሚያሳዝን ነው። እኔ እዛች ሀገር ላይ ምን እየተፈጠረ እንደሆነ አላቅም። እኔ ምንድን ነው እኔ እንጃ፣ ብቻ በጣም ከባድ ነው። እችን ልጅ አይቶ ያላለቀሰ የለም መቼም፣ ሁላችንም አልቅሰናል። የማያለቅስ ፍጡር የለም በዚች ልጅ ማለት ነው። ምክንያቱም በጣም ደግሞ የሚያስከፋውና የሚያሳዝነው ነገር ምንድነው እሷ የተጎዳችው እነዛ የጎዷት ሳይሆን አሁን የበለጠ ህዝቡንም ያስቆጣውና ያሳዘነው ነገር ኢቢኤስ ላይ የተፈጠረው ነገር ነው። መጀመሪያ ለምን አመጧት? ለምን አነሱት? መጀመሪያ ህዝቡ አቀባበሉ ምን ይመስላል ብለው ነበር ያመጧት። ህዝቡ ስሜቱ የማይነካ የማይጎዳ የማያዝን መስሏቸው ነበር። አሁን ህዝቡን ሲያስቆጣ ስላዩ ቶሎ ብለው ቪዲዮ እንዲጠፋ አደረጉ። ዙሪያ ማለያ እውነቱ ይወጣል። እግዚአብሔር መቼም ጊዜውን ጠብቆ እነዚህን የጠፉትን ልጆች ሁሉ ጊዜውን ጠብቆ እውነታቸውን ያወጣላቸዋል። መቼም እንዲሁ ተድበስብሶ አይቀርም። ያን የጠፉ ሲባል ሁላችን አልቅሰናል። በተለይ እኔ እናት አንድ አባት አሉ። እኔ ሁልጊዜም ከአይምሮ የማይጠፉ የምር ሁሌ በቃ የሚያሳስበኝ ማለት ነው ምን እንዴት ሆነው ይሆን? ምክንያቱም በዛ ሰዓት ራሱ ገና ከጠፉ ወራቶች ነበሩ። በዛ ሰዓት ራሱ በማልቀስ አይናቸው ሊጠፋ ደርሶ ነበር እና አሁን ያሉበት ደረጃ ምን ይሆን? በጣም ነበር እኔ ማስበው። አሁን ደግሞ ትናንትና ይሄን የዚች ልጅ ታሪክ ስሰማ በጣም ገረመኝ። በጣም ማለት ነው እንግዲህ እሷ እግዚአብሔር ብሎላት ምናልባት በህይወት ተርፋ ሊሆን ይችላል። ሌሎቹ ደግሞ ያሉበትን እንግዲህ ፈጣሪን የሚያውቀው። በጣም ያሳዝናል ያለው ነገር። እውነቱ እንዳይወጣ ለህዝቡ እንዳይደርስ መንግስት የሚያደርገው ነገር በጣም ያማል። ለማን መናገር እንዳለብን ምክንያቱም ማለት መሪ አላት ተብሎ ነገር ግን መሪ የሌላት ሀገር መሪ አላት ለምን የላትም ተብሎ እኮ አንድ ፊቱን ህዝቡ ራሱን አውቆ ራሱን ይጠብቅ ነበረ። ነገር ግን መሪ አላት ተብሎ መሪ እንደ መሪ ሳይሆን እንደ ተራ ሰው ነው የሚያወራው። በጣም የሚያሳዝን ነገር ነው። እሱ እከሌ የሚባል ብሔር ሁለተኛ ዜጋ አይሆንም እዚች ምድር ላይ፣ ወይም ደግሞ እከሌ የሚባል ሃይማኖት ሁለተኛ ዜጋ ሆኖ አይኖርም እያለ ብሔርን ከብሔር ሃይማኖትን ከሃይማኖት ማባላት ማጋጨት ነው እንጂ እንደዚህ አይነት ችግር ሲፈጠር እንደዚህ አይነት ችግሮችን መፍትሄ ሲሰጥ አላየንም። እኔ አይቼ አላቅም መቼም። ሁልጊዜም ተድበስብሰው ያልፋሉ። አሁን ደግሞ ይባስ ብለው ጭራሽ እንግዲህ የዚች ልጅ ህይወትም አደጋ ላይ ነው የሚሆነው። የጋዜጠኞችም የታወቀ ነው። በጣም የሚያሳዝን ነው። አሁን አገር አለን ብሎ ለመመለስ ወደ ከስደት ላይ ያለ አገር አለን ለማለት ራሱ በጣም ከባድ ሁኔታ፣ በጣም የሚያስጠላ ስሜት፣ በጣም ያሳዝናል። እኔ ማርያም ድሮ ማለት ነው የኢትዮጵያን ባንዲራ ሳይ የሆነ ይነዝረኝ ነበረ። በቃ ታውቃላችሁ የሆነ እንባ ይተናነቀኛል። የሆነ ስሜት ይሰማኝ ነበረ ማለት ነው። የትም ልየው። አሁን ግን ያለኝ ነገር ምንድነው ይመጣብኝ? ያ ገዳይ የሞላበት ሀገር፣ ዘራፊ የሞላበት፣ ውሸታም የሞላበት ሀገር፣ ፍትህ የሌለበት፣ ተጎጂው ቁጭ ብሎ ጎጂው እንደገና ለፍትህ ፈላጊ ሆኖ የሚቀርብበት ሀገር፣ እንደዚህ አይነት ሀገር እንዳለን ሳስታውስ በጣም ተስፋ የሚያስቆርጥ ነገር ነው ያለው። እህታችን እግዚአብሔር አምላክ እሱ ይድረስላት። እንግዲህ ወደፊት ምን እንደሚያደርጓት አይታወቅም።
ግማሾቹ ወደ ፖለቲካ አዙረውታል። ግማሾቹ እኔ እንግዲህ ሁሉም በራሱ ፍላጎት ነው የሚመነዝረው። አንድ ችግር ሲፈጠር እዛ ችግር ላይ ከማተኮር ይልቁንስ ወደ ብሔር፣ ወደ ፖለቲካ፣ ወደ ምናምን እየከፋፈሉ ነገሩ ተድበስብሶ መፍትሄ ሳያገኝ እንዲያልፍ ይደረጋል። በጣም ከባድ ነው። አሁን እንግዲህ በዚች ልጅ ደግሞ ዶክመንተሪ እየተሰራ ነው ተብሏል። እንግዲህ ይሄ ኢቢኤስ ላይ ከቀረበው ታሪክ ውጭ ሌላ ተለሳስሎ ሌላ ነገር ማጣፈጫ ቅመም ጨምረው ቢያመጡ ማንም ህዝብ እንደማይሰማቸው ማወቅ አለባቸው። ምክንያቱም እሷ ተዋናይ የሆነ እንድትሰራ እየተደረገ ነው የሚባል ነገር አለ። እንግዲህ ህዝቡ እውነቱን አውቋል። እነሱ ደግሞ ሌላ ፊልም ሰርተው ቢያመጡ ማንም አይሰማቸውም። እንግዲህ ህዝቡ እንግዲህ እንደዚህ አንድ ሳምንት ተንጫጭቶ ዝም ማለት ሳይሆን እስከ መጨረሻ መፍትሄ ያለው ነገር እንዲኖር መታገል ይኖርበታል ማለት ነው። ነገሩ ህዝቡም አንድ ሳምንት ብቻ ተንጫጭቶ ዝም እንደሚል ስለሚያውቅ ነው። መሪ ተብዬው ራሱ እኮ ምንም ቦታ የማይሰጠው እየቀለደ እሱ ህይወቱን ይቀጥላል። አንዱን ከአንዱ እያባላ የስልጣን ጊዜውን ለማራዘም ነው እሱ የሚጥረውና እቺ እህታችን በጣም ልቤና የነካችሁ ማርያም፣ እንቅልፍም አልወሰደኝም ትላንትና እሷን ካሰማው በኋላ ዝም ብሎ ነው በቃ ማልቀስ ነው የምፈልገው፣ ሰበብ እየፈለኩ ማለት ነው። በጣም ከባድ ነው። ብቻ በዛ ላይ ቤተሰብ የላትም፣ እናት አባት የላትም። የኔ እህት እኔ እንድንከራተትላት በጣም ከባድ ነው። ብቻ ፈጣሪ ይድረስላት። እንግዲህ ያላዘነ ኢትዮጵያዊ የለም፣ ሰው የሆነ ፍጡር። በጣም ከባድ ነው። ለማን መጮህ እንዳለብን ለማን መናገር እንዳለብን አናቅም። በጣም ያሳዝናል። እንግዲህ ሁላችንም እግዚአብሔር ይጠብቀን፣ ቤተሰቦቻችን ፈጣሪ ይጠብቅልን። ምክንያቱም እሱ እግዚአብሔር እሱ ካልጠበቀ በህግ አለ የሚባልበት ሀገር ላይ አይደለም ያሉት ቤተሰቦቻችን። እንግዲህ እሱ ይጠብቃቸው ከምንም በላይ። ሰላማችሁ ይብዛ እህቶቼ በያላችሁበት። ሁላችሁም ላይክ እና ኮፒ ላይክ አድርጉልኝ። ሁላችሁም ላይክ አድርጉልኝ፣ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ አድርጉኝ እላችኋለሁኝ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ተመኘውላችሁ።